ደም ግባታቸው እንዳይጠፋ በሜካፕ የሚያስውቧቸው ሙሽሮችን ድረናል፣ ኩለናል። ሰይ ላባቸውን ከስር ከስር ባማረ ዋይፕስ የሚጠረጉ አሁን ወደ ጓዳ ገባ እያሉ የሚዋቡ ብዙ ሙሽሮችን ድረናል፣ ኩለናል። ሰይ ጥሩ ነው። ግንስ እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? እንዴት ፊቱን የሚጠርግበት ሻሽ እንኳን የሌለው ሙሽራ አይታችሁ ታውቃላችሁ? ከአናቱ ላይ የሚፈሰው ደም አይኑን እየጋረደው የሚራመድበትን መሬት እንኳን መርገጥ ተስኖት ሲወድቅ ሲነሳ ፊቱ በደም ተጥለቅልቆ የሚያብስበት ሻሽ እንኳን አጥቶ በተውሶ ሻሽ ፊቱን የጠረገ እንዲህ አይነት ሙሽራ አፍቃሪ እንዳለን እናውቃለን። ክርስቲያኖች ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተን እንደ ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። እህቴ ሆይ ታጭተሻል፣ ሙሽራ አለሽ። ወንድሜ ሆይ ታይተናል፣ ሙሽራ አለ። ተዋህደን የምንኖረው አምላክ አለ። ቅድም ባልኳችሁ የሰርግ ቀን ፍጻሜያችን የሚሆንበት ተዋህደን የምንኖርበት ከብረን የምንኖርበት ከሙሽራችን ጋር በደስታ የምንኖርበት የሰርግ ቀን አለ። እስከዚያስ በእጮኝነት ነው ያለችው ቤተ ክርስቲያን። ተጠብቃ ነው የምትኖርለት። እንዴ ሻሽ እንኳን ማጣት አያሳዝን? በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን መሰረተ። በተውሶ ሻሽ ፊቱን ጠረገ። በተውሶ ውሃ መቅጃ ውሃ መጠጣት መረጠ። ምን አይነት አምላክ ነው! በተውሶ መቃብር ባለጸጋ ሲሆን ፍጹም ስለኔና ስለናንተ ደሃ ሆነ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ታላቅ ዙፋን ላይ ዲኮር በተደረገ የከበሩ ሙሽሮችን ድረናል፣ ኩለናል። እርጥብ መስቀል ላይ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ቅዱስ ቄርሎስ በረከቱ ተደረበንና መስቀል የክርስቶስ የሙሽርነቱ ዙፋን ነው ያለው ለዚህ ነው። የት ላይ? መስቀል ላይ የተሞሸረ ሙሽራ። መቼ? በዕለተ ዓርብ በልቡ ደስታ ቀን። መቼ? እዚያ መስቀል ላይ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ?